ሰላም ሰላም እንደምን አላችሁ? ዛሬ ደግሞ አዲስ ነገር ይዤላችሁ መጥቻለሁ። ዛሬ ያመጣሁላችሁ ነገር እንዴት አድርጋችሁ ቴሌግራም ቻናል እንደምትከፍቱ ነው ማለት ነው ማሳያችሁ። ቴሌግራም ቻናል እንዴት እንደምትከፍቱ በዛውም ደግሞ ግሩፕንም እንዴት እንደምትፈጥሩ አሳያችኋለሁ በቀላሉ ማለት ነው። በጣም ቀላል ነው። አሁን ቴሌግራም ቻናል እንዴት እንደሚከፈት አሳያችኋለሁ። ተከታተሉኝ። ቪዲዮን ደግሞ ላይክ እና ሰብስክራይብ ሼር በማድረግ እንድትጀምሩ ላለው ወደ ቴሌግራም እንገባለን። አሁን የኔ ቴሌግራም እቺ ነች። እቺ ቴሌግራም ውስጥ ገባ። ከዛ በመቀጠልም እንደዚህ ይመጣልኛል ማለት ነው። ምናልባት የኔ ጠቆር ብሎ ከመጣ ምንም አይነት ልዩነት የለውም። የእናንተም ነጭ ሆኖ ከመጣ ኖርማል ነው ማለት ነው። ግራ እንዳትጋቡ ብዬ ነው። ከዛ በመቀጠልም እንዴት እናደርጋለን? እዚች ጋራ የእንትን ምልክት አለች። እቺ እሷን ምልክት ነው ማለት ነው የምንነካው። እሷን ምልክት እንነካለን። በመቀጠልም ከዛ ሁለት አማራጮች አሉ ከላይ ይኸው እዚች ጋር ኒው ቻናል ይላል አዲስ ለመክፈት። ከዛ በመቀጠል ደግሞ እዚች ጋራ ኒው ግሩፕ ይላል። እናንተ ግሩፕ መወያየት ምናምን የምትፈልጉትን ግሩፕ መፍጠር ከፈለጋችሁ የቤተ ክርስቲያን ከሆነ የሰፈር ከሆነ የሆነ የቡድን የሆነ ነገር አለ አይደል? ብቻ ቡድን የምትፈጥሩ ከሆነ በላይኛው በዚህኛው መፍጠር ትችላላችሁ፣ ሰዎችን እያስገባችሁ ማለት ነው። ነገር ግን ቻናል የምትፈልጉ ከሆነ የፈለጋችሁትን ነገር እየፖስታችሁ በዩቲዩብም በሌላ ነገር ለመስራት የምትፈልጉ ከሆነ ትፈጥራላችሁ ማለት ነው። ባይ ዘ ዌይ አሁን ራሱ እኔም እየከፈትኩኝ ነው እንዳጋጣሚ። ከዛ በመቀጠልም ኒው ቻናል እንላለን። ይኸው ከታች ክሬት ቻናል ብሎ መጥቷል። ይኸው ከታች ክሬት ቻናል ብሎ የመጣውን እሷን እንነካለን። ከዛ በመቀጠልም ለቻናሉ ምን አይነት ስም እንዲሰጥ ትፈልጋለህ ብሎ ነው የመጣው ማለት ነው። እኔ አቢቲ ቲዩ ልበል ማለት ነው። ዲስክሪፕሽን ለዚህ ቻናል የምትሰጡትን ነገርና የምታስቀምጡትን ማብራሪያ ስጡ ነው የሚለው። ከዛ በኋላ ፕሮፋይል አስቀምጡ ይላል። ፕሮፋይል ፎቶ ደግሞ እዚች ጋራ የፈለጋችሁትን ነገር ማስቀመጥ ትችላላችሁ። እኔ ከነዚህ መካከል የሆነ ፎቶ ባስቀምጥ አሪፍ ነው። እቺን ላስቀምጥ አይደል? እዚች ጋር ቆንጆ ይሆኛል። ሽንኩርት አይደል? ከዛ በመቀጠል እቺን አድርገን እሱን አድርጌ ያለው እዚች ጋራ ከዛ እንዲህ ይላል ማለት ነው። ከዛ እሷን ከጨረስን በኋላ ሌላ ያለ አይመስለኝም። በመቀጠልም ከታች ከላይ ያለውን ራይት ምልክቷን እቺን እንጫናለን። ከዛ እንዲህ ራይት አደረግን። ከዛ በኋላ እዚህ ጋራ ቻናሉ ፕራይቬት ይሁን ወይስ ፕራይቬት ማለት የግል ይሁን ወይስ ለሰዎች እንትን የሚሆን ይላል። እኔ ፐብሊክ እንዲሆንና ለሰዎች እንዲዳረስ ነው ፈልገው። ስለዚህ በሱ ላይ የሚኖር ከዛ እዚህ ጋራ ለሰዎች ሼር የምናደርገውን ሊንክ እዚህ ጋራ ከኤ እስከ ዜድ ያለው ከስሞሉም ከካፒታሉም እያደረግን ከቁጥርም እያደረግን ማለት ነው። ስለዚህ አሁን ሊንክ የራሳችንን እንፈጥራለን። አሁን እዚህ ጋር እኔ ልፍጠር አቢቲ ቲዩብ እንዲህ አድርጌ እሺ፣ እንዲህ ተቀብሎኛል እንዴ? ተቀብሎኛል ማለት ነው። ከዛ ከነዚህ ሶስት ሰዎችን እንዳስገባ ነው ራይት ካደረግኩኝ በኋላ ሴቭ ላይ ካሉት ሰዎችም ይሁን ቴሌግራም ከዚህ በፊት ካስገባቸው እነዚህን ሰዎች አስገባ ነው የሚለኝ። እነዚህን ማስገባት እችላለሁ። ከዛ ሊንኩን እንደፈለኩኝ እየወሰድኩኝ በየትኛውም ቦታ ላይ ፔስት ባደርግ ሰዎቹ ሊንኩን ነክተው ቀጥታውን ወደዚህ ወደ እንትን ያስገባቸዋል። በቃ ቀጥታውን ወደ ስልኩ ነው የሚያስገባቸው። ስለዚህ የእናንተንም ሊንክ አስቀምጣችሁ ሰዎች ነክተው በኋላ ወደ ሊንኩ ቀጥታ እንዲያስገባ ምናምን የምትፈልጉ ከሆነ ከዛ ይህንን ሊንክ ወስዳችሁ ኮፒን እንዴት እንደሚደረግ አሁን ማሳያችኋለሁ ማለት ነው። አሁን እኔ እነዚህ ብቻ ዝም ብዬ እንደዚህ 5 ሰው በቂ ነው ላስገባና ቻናሌ ሺን ትመስላለች። ይሄው ግሩፕ ሲሆን እዚህ ጋራ ሜምበርስ ምናምን ብሎ ነው የሚመጣው ያሉትን ሰዎች። አሁን ግን የኔ ቻናል ስለሆነ አቢቲቲው ብሎ መጣ። ይሄው እዚች ጋራ 7 ሰብስክራይብ ይላል። 7 ሰው ነው እንዲያስገባ ነው መሰለኝ። ቴሌግራም ራሱ እየዋሸ ነው መሰለኝ። ከዛ እቺን እንደዚህ ያደረግን ሰዎችን ማስገባት እንችላለን። አሁን ከዚህ ሊንክ እንዴት ኮፒ እናደርጋለን?
እቺ ከላይ ያለችዋን ቦታዋን ወይ ፕሮፋይል የኔ ፎቶ ያለበትን ቦታ ነካለሁ እንደዚህ። ከዛ ይሄው ሊንኩን የትም ወስደን ማስቀመጥ የምንችልበት ይሄው እቺን እዚች ቦታ ነክተን ኮፒ ያደርግልናል ማለት ነው። ይሄ አሁን ለኔ የተሰጠኝ ሊንክ ነው አይደል? ከዛ እሷን ባክ አድርጌ ልውጣና ከዛ ይኸው ተጭኜ ሲይዘው ኮፒ ሊንክ ብሎ እዚህ ጋር መጥቷል። ኮፒ ሊንክ ብሏል ነካለሁ። ኮፒ አድርጌ ያለው አሁን የትም ወስጄ ማስቀመጥ ያንን በተነካ ቁጥር ወዲያውኑ ወደዚህ ወደ ቻናሉ ነው ማለት ነው የሚያስገባው። ስለዚህ ቻናል መፍጠር ይህን ያህል ቀላል ነው። ቻናሉን ላይክ እና ሰብስክራይብ ሼር አድርጉልኝ። ቁም ነገር እንደተማራችሁበት አልጠራጠርም። እስከ መጨረሻው ስለተከታተላችሁ በጣም አመሰግናለሁ። ባይ ባይ።